የጌታ ሰላምና ጸጋ ለሁላችሁ ይሁን። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። ምሳሌ ምዕራፍ 21 ቁጥር 31። ይህ ክፍል በሰው ኃላፊነትና በእግዚአብሔር ሉዓላዊነት መካከል ያለውን ሚዛን የሚዳስስ ነው። በሕይወታችን ውስጥ ብዙ ጊዜ የሚገጥመን ፈተና በሁለት ጽንፎች መካከል ያለ ነው። አንደኛው ጽንፍ ሁሉንም እግዚአብሔር ያደርገዋል ብሎ እጅን አጣጥፎ መቀመጥ ሲሆን፣ ሁለተኛው ደግሞ ሁሉም ነገር በእኔ ጥረትና ዕውቀት ብቻ ይወሰናል ብሎ እግዚአብሔርን መርሳት ነው። ጠቢቡ ሰሎሞን በዚህ አጭር ጥቅስ ውስጥ የሕይወታችንን ታላቅ ሚዛን ያስተምረናል። ይኸውም የሰው ዝግጅትና የእግዚአብሔር ሉዓላዊነት እንዴት እንደሚገናኙ ያስገነዝበናል። ይህንን ጥቅስ በሦስት ዋና ዋና ነጥቦች ከፍለን እንመልከተው። አንደኛ፣ የሰው ድርሻ። ፈረስ ለጦርነት ቀን ይዘጋጃል ይላል ክፍሉ። በጥንቱ ዓለም ፈረስ የጦርነት ወሳኝ መሳሪያ ነበር። ፈረስ ያለው ንጉሥ የማሸነፍ ዕድሉ ሰፊ ነበር። ሰሎሞን ፈረስ ይዘጋጃል ሲል የሚያስተላልፈው መልእክት አለ። እርሱም የሰውን ድርሻ የመዘጋጀትን አስፈላጊነት ነው። ዕቅድና ዝግጅት መጽሐፍ ቅዱሳዊ ነው። ክርስትና ስንፍናን አያበረታታም። ለሚመጣው የሕይወት ጦርነት፣ ፈተና፣ ሥራ፣ አገልግሎት መዘጋጀት አለብን። ተማሪው ለፈተናው ማጥናት፣ ፈረሱን ማዘጋጀት አለበት። ነጋዴው ማቀድና መስራት አለበት። አገልጋዩ ቃሉን ማንበብና መጸለይ፣ ሰፊ ዝግጅት ማድረግ አለበት። አቅምን አሟጦ መጠቀም፣ እግዚአብሔር የሰጠንን አቅም፣ ጊዜ እና ንብረት ተጠቅመን ማድረግ የሚገባንን ሁሉ ማድረግ ይጠበቅብናል። ፈረስ ዝም ብሎ አይመጣም፣ ይዘጋጃል እንጂ። ይህም ጉልበትን፣ ወጪን፣ ጥበብን ይጠይቃል። ስንፍናን ማስተባበል የለብንም። እግዚአብሔር ድል ይሰጣል በሚል እምነት ፈረሱን ወይም ዝግጅትን ችላ በማለት እምነትን ሳይሆን ድፍረት ይሆናል። ሁለተኛ፣ የሰው አቅም ውስንነት። ዝግጅት ብቻውን በቂ አይደለም። ጥቅሱ ፈረስ ስለተዘጋጀ ድል ይገኛል አይልም። ብዙ ፈረስ ያላቸው፣ ብዙ ሰራዊት የነበራቸው ነገሥታት ተሸንፈዋል። ይህ የሚያሳየን በቁስ መመካት ከንቱ እንደሆነ ነው። መዝሙር 33 ከቁጥር 17 እስከ 20 ያለውን እስቲ እንመልከት። ፈረስ ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ፣ በረሃብ ጊዜ ይመግባቸው ዘንድ ነፍሳችን እግዚአብሔርን ተስፋ ታደርገዋለች። ረዳታችንና መጠጊያችን እርሱ ነውና ይላል። የቱንም ያህል ብንዘጋጅ፣ ብንማር፣ ብንበለጽግ እግዚአብሔር ከሌለበት ውጤቱ ሽንፈት ሊሆን ይችላል። ያልታሰቡ ሁኔታዎች። እኛ ፈረስ እናዘጋጃለን፣ ነገር ግን የጦርነቱን ሜዳ ሁኔታ፣ የአየር ንብረቱን ወይንም የጠላትን ስልት ሙሉ ለሙሉ መቆጣጠር አንችልም። ምክንያቱም የሰው ዕውቀት ውስን ነውና። ሦስተኛ፣ የእግዚአብሔር ድርሻ። ድል ግን ከእግዚአብሔር ዘንድ ነው ይላል ክፍሉ። ይህ የጥቅሱ ማጠቃለያና ወሳኝ ክፍል ነው። የመጨረሻው ውጤቱ ወይም አውትካሙ ያለው በእግዚአብሔር እጅ ነው። የእግዚአብሔር ሉዓላዊነት፣ እግዚአብሔር በሁኔታዎች ሁሉ ላይ ገዢ ነው። እርሱ ከፈቀደ በትንሽ ፈረስ ብዙ ሰራዊት ማሸነፍ ይቻላል። ልክ እንደ ጌዲዮን በ300 ሰዎች አላፋትን እንዳሸነፈ። እርሱ ካልፈቀደ ግን የጎልያድ ግዝፈትና ትጥቅ አይጠቅምም፣ በዳዊት ወድቋልና። የድል ምንጭ፣ ድል የሚገኘው ከዝግጅታችን ጥራት ሳይሆን ከእግዚአብሔር ቸርነት ነው። ዝግጅት መታዘዝ ነው፣ ድል ግን የእግዚአብሔር ስጦታ ነው። እምነትና ጥገኝነት። ፈረሱን አዘጋጅተን ወደ ጦርነት ስንገባ ልባችን በፈረሱ ላይ ሳይሆን ድልን በሚሰጠን ጌታ ላይ ሊያርፍ ይገባዋል። የዚህን መልእክት በሚከተሉት 3 ዋና ዋና ነጥቦች
ከሕይወታችን ጋር በማዛመድ አጠቃልላለሁ። አንደኛ፣ ሚዛናዊ ኑሮ ወይንም ሚዛንን መጠበቅ። አማኞች ሁል ጊዜ ሚዛንን መጠበቅ አለብን። ለኑሮ የሚያስፈልገንን ሁሉ ለማግኘት፣ የምግብ ዋስትናን ለማረጋገጥና የምንበላው የምንጠጣው ለማግኘት እንዲሁም የደህንነት ዋስትናችንን ለማረጋገጥ በትጋትና በእውቀት በጥበብ መስራት አለብን፣ መጠንቀቅም አለብን። ነገር ግን ድል የሚሰጥህን እግዚአብሔርን አትርሳ። ወደ እርሱ ጸልይ፣ ከእግዚአብሔር መቀበልን አንርሳ። ሁለተኛ፣ ትህትና። ትሑታን እንሁን። ሲሳካልህ በጥበቤ በዝግጅቴ ነው ያገኘሁት አትበል። ድል ከእግዚአብሔር ዘንድ ነውና ክብሩን ለእርሱ መልስ። ስኬትህ እንዲቀጥል ትሑቱን። ሦስተኛ፣ ሰላም ወይም ከጭንቀት ነፃ መሆንን። ማድረግ የሚገባንን ዝግጅት ካደረግን በኋላ ስለ ውጤቱ አትጨነቅ። ውጤቱ ወይም ድሉ የእግዚአብሔር ድርሻ ስለሆነ ለእርሱ ቶ። አሁን አጭር ጸሎት እንጸልያለን። ጌታ ሆይ፣ በሕይወቴ ማድረግ የሚገባኝን ዝግጅት እንዳደርግ ትጋትን ስጠኝ። ነገር ግን በዝግጅቴ ተደግፌ አንተን እንዳልረሳ እርዳኝ። የመጨረሻው ውጤትና ድል ካንተ ዘንድ እንደሆነ አውቄ በሰላም እንድሞላ በእረፍት እንድንኖር አስተምረኝ። ክብር ሁሉ ለአንተ ይሁን፣ አሜን። የጌታ ሰላምና ጸጋ ለሁላችሁ ይሁን። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። ምሳሌ ምዕራፍ 21 ቁጥር 31